በስመ አብ ሳንጂ ልጅ አይደለችም። ይሄ ልጅ አይደለም። ስራሱ ነው ያንሻል አንቺ ምን አርጋ ነው ልጅ ነው ይሻርጓት ምን ልጅ እንዳትወርቂ ተገ አንቺ ዘላትዩ ሰላም ቤተሰብ እንዴት አላችሁልን? እኛ ነላችሁ ፈጣሪ የተመሰገነ ይሁን። ያው ያለሁበትን ቦታ እያያችሁ ነው። እኔ ፊጋና ያለሁት ማውራት አይጠበቅብንም። አይ ቲንክ ተደጋጋሚ ማውራት የምታውቁት ነገር ስለሆነ እናንተ እንደ ባዳ ማየት ነው የሚሆነው። ቤተሰብ ስለሆናችሁ እያንዳንዱን ቅጽበት እያያችሁ ስለሆነ ደጋግሜ ማውራት አይጠበቅብኝም። ያው እንደምታዩት ቤቱ ኦና ሆኗል። ከትናንት እና ጀምሮ ማይሆን ነገር ነው በቃ ያለው። አይ ቲንክ ሳምንታቶች አልፈዋል እንደዚህ። ግን የትላንት ነው ትንሽ ባስ ስለሚል ነው እንጂ ኦልሬዲ ቤት ሆና ከሆነ ሳምንታቶች አልፈውታል። ያው የምታውቁት ነገር ስለሆነ ያለንበት ሁኔታም ትንሽ ደባሪ ነገር ነበረ። ብቻ ያስጠላል። ትላንት ያው ብዙዎቻችሁ አይታችሁታል ብዬ አስባለሁ። ያ ቤት የለችም። ቤት ከሌለች ቆይታለች። ግን ያው ቢያንስ አልፎ አልፎ እየመጣች ምናምን ነገሮችን እያስተካከለች ትሄድ ነበረ። የፊልም ብቻውን እንዳይሆን እያለች ትመጣ የሆነ ሰዓት አሳልፋ ምናምን ትሄዳለች። ምግብ ምናምን ሰራው ሰው ነበረች። ኢቭን እንደምታዩት እቃው ለሳይታጠብ ዝም ብሎ ተደርድሮ ነው ያለው። ቦዘኔ ያው ወንድ ልጅ ታውቃላችሁ ቤት ውስጥ አይሆንም። ሴት ልጅ ነች ቤትን የምታደምቀው። እንኳን ፍቅረኛው ባሏ ይቅርና እኛ እንኳን ተላምደናት ምናምን ቤቱን ስራ ውስጥ ሄድ ኦና ሆኗል። ያስጠላል። በቃ እንደምታዩት ነው። የሚደብር ነገር አለው። ያው የፊልም ደብሮት አይ ቲንክ ቤት መቀመጥ አስጠልቶታል መሰለኝና ወጥቷል። እና ትንሽ ቤቱ ደባሪ ሙድ ላይ ነው ያለው። የሚበላ እንኳን የለም። የውጭ ነው እየተበላ ያለውና ሴት አስፈላጊ ነው በቃ ለቤት። እና እሱ ትንሽ ላይ ጎረቤት አለችን እና ቡና ጠጣ ምናምን ተብሎ ሄዷል። እሷ ጋር ያለው እና ያለውን ነገር ልንገራችሁና ያው ቤቱ ብቻውን ከሚሆን እሱም ላይ ስለሆነ ያለው ያው ባለፈ ጓደኛው መጣ እዚህ ስታስተካክል ምናምን ነገሮች ተበለሻሽተው ነበረ በዚህ ምክንያትና እሷ ከምትመጣ ይልቅ ከላይ ያለች ያው ትግባባላችሁና እሷ መጣ እንትን ከምትል ይልቅ ያብም እንዳይደብራት ጽጌም ስላለች በዛዎች ላይ ብዙ አይርቅም የእሷን ቤትና መጣ ቢያንስ ቤቱ እንድታስተካክለው። ወንድ ልጅ አይችልም፣ በጣም ሰነፍ ነው። ባይዘዋች ላይ የምር ሴቶች በጣም ጠንካራ ናቸው። በዚህ አጋጣሚ ቤት ታደምቃላችሁ። ያለ እናንተ ቤት አይሆንም በእርግጠኝነትና ያው ኤፋም እዚህ ስለሌለች ላይ ቡና እናጠጣ ምናምን ተብሎ እሷ ጋር ነው ያለው፣ ጎረቤታችን ጋር ነው ያለውና እስከዛ እኔ ቤቱ ብቻዬን ቁጭ ከምል ጽጌን ጠርቻት ቤት ምግብ የምንጣበዘል እቃዎቹም ተበላሽተዋልና እንድታጥብ ይሄን እንድታስተካክለው ጠርቻታለሁ። ትመጣለች እና ያለውን ነገር ለማሳየት ነው ለእናንተ። የፊልም ከመጣ በመሀል ያው የምናወራው ነገር ካለ እናወራዋለን። ያው ቡናውን ጨርሰው ሲመጣ ማለት ነው ይሻለዋል። እሱም ትንሽ ከሚደበር እዚህ ነገሮችን እንትን ቢል ይሻለዋል። እና እየረሳ አይደለም፣ በጣም ተወዛግቧል፣ ውዝግብግብ ብሏል። ያው እስኪ እንግዲህ የሚሆነውን ቀስ በቀስ እናያለን። ሁሉንም ፈጣሪ ነው የሚያመቻቸው። ፈጣሪ ባለ ሰዓት ሁሉም ነገር ይስተካከላል ብዬ አስባለሁ። እዩም እዛ እንደማትቆይ ተስፋ አደርጋለሁ። ቶሎ ትመጣልናለች ብዬ ተስፋ አደርጋለሁ። ትንሽ ደብሮኛል። ምን ልበላችሁ፣ የምሬ ነው። የእቃው ቤቱ ብልሽት ነው የወጣው። ክምት ብሏል። ለምታዩት ነው ቃዛ ተፖሉ ነው ያለውና ቪዲዮ ይሰራል።
ትተኛለህ? ትፈልገኛለህ? ኧረ በቃ የምታወራው ነገር ካለ መጣች ጽጌ እመጣለሁ ብላኛለች። ታስተካክላለች። አመጣ በጣም ነው። እሺ በቃ እንደምታዩት ነው ያለበት ነው። ትንሽ አስቸጋሪ ሁኔታ ላይ ነው ያለውና እንዳያችሁት ነው ያለበት ሁኔታ እንዳያችሁት ነው። ማውራት እንኳን እንትን ብሎታል። ያወራቸዋል ብዬ ነበር ትንሽ ግን ስሜቱ ጥሩ አይደለም መሰለኝ። ብቻ ያው ጠጥቶ መጥቷል። ጠጥቶ መጥቶም አለቀቀውም። የሚስቱ ቡና መሰለኝ የናፈቀው እና እንዳያችሁት ነው። በቃ ሁሉም ነገር ደባሪ ነው። ብቻ ጽጌን ጣታናታል። ጥራትም ብሎኝ ስለነበረ ታስተካክለው ቤቱን ይሻላል። ሴት ልጅ ስትሆን ስለሆነች ፏፏት አድርጎ ብለናል። እስኪ እንግዲህ ከተነሳ የሚያወራችሁ ነገር ካለ ያወራችኋል። እንደውም ላሳያችሁ፣ የምሬ ነው የምላችሁ ምን ያክል እንደተበለሻሸ ላሳያችሁ። ወጥ እንኳን የለንም። የምሬ ነው የምላችሁ ባዶ ነው። ከተሰራ ስንት ቀን ነው ከተሰራበት ስንት ቀን ነው። ዝርክርክ ብለናል። በቃ ወንድ ልጅ ያለበት ቤት እንደዚህ ነው። መሬቱ ራሱ ብዙ ንጹህ አይደለም፣ ቆሻሻልና ይህን እንኳን ብታስተካክልልን ቤቱም ስለቆሸ ብትወረቡልን። ያው እንዳያችሁት ነው በቃ ተኝቷል። አሁንም እንዳያችሁት ነው። መቼ እንደሚፈታ አላውቅም እኔ ራሱ። ማን ነው? ማን ነው? ማንም የለም እኮ። ምንድን ነው አንቺ? ምንድን ነው? ቁጭ በይ በቃ ቁጭ በይ። እሺ ቁጭ በይ ነይ። እሺ ያው ቁጭ በይ በቃ አትረብሽኝ። አስሬ ግን ተከታተል። ለዚህ ነው አስሬ ተከታተል የነበረ። ምንድን ነው የምትይው አንቺ ልጅ? ያወራሁ ነው ከሷ ጋር ታወኝ። ከሷ ጋር ያወራሁ ነው። ተመቸሽ? ካልተመቸሽ ወገብሽ ደግፍ በይበት በይ። እንዴ በይሽ ተቀመጭም እንዴ በቃ ሰው በተከታተል ያለሽ እንዳስሬ። እሺ ምን ፈልገሽ ነው? ምንድን ነው የፈለግሽው? አርፈሽ ተቀመጪ። ቁጭ በይ። ማን ጋር ነው የምትጠይቂኝ? ቁጭ በይ እየነገርኩሽ ነው። አርፈሽ የምትቀመጥ እንኳን ተቀመጪ። ጽጌ ምን ሆነሽ ነው? ማንሽ? ከሷ ጋር ያወራሁ ነው። ከማን ጋር ነው የምታወሪው? ልጁ እንዴ ደሳላሽ የቤት ደስ ይላል። ምንድን ነው የሚያደርግሽ? ደስ ካለሽ ደስ ብሎኛል በይ እንጂ። ኧረ በስመ አብ ወልድ። አንቺ ምን ሆነሽ ነው ጸጊ? አንቺ ማነሽ? ከሷ ጋር ላውራ እንዴ? እቺ ደግሞ ቅያት ቆንጆዬ ናት። እቅፍ አድርጊያት። ምንድን ነው አንቺ ጸጊ? ምን ሆነሽ ነው? በስመ አብ ወልድ። አንቺ ጸጊ ምን ሆነሽ ነው? አልታይሽም እንዴ? አትታይኝ ማነሽ? አዎ እነሱ ይፈልሻልሽ። እሺ ጸጊ አንቺ ብድነሽ እንደ በስመ አብ ወልድ። ምን አሁን እንደዛ ይቀልድ አይመቸኝም። እሺ እንደዛ ይቀልድ አይመቸኝም። ይኸውልሽ ማነሽ? መንጂ ከሷ ጋር ላውራ ተይኝ እንዴ። ምን ነው ነው ሴት የሚመስለው? ልምጣሽ እሷ ስመታ ትመስለሽ እንዴ? እሺ ሊጨፍርልሽ ደስ ብለሽ ነው? ቤት ወዳው ነው እኮ የኔ ቆንጆ። እኔ በቃ እንደስቆጭ ካልሽ ወድሻለሁ። እሺ ምን ይሆንሽ ነው አንቺ? በስመ አብ ወልድ። አንቺ ሰው ተኝቷል፣ አትረብሽ። ያታኛችሁ አንቺ ማለሽ አትታየኝም እኮ። ይታይሻል እንዴ? ይታይሻል አይታይሽም? አንቺ ያምሻል እንዴ? አትያጂኝ ያልሻል እንዴ? በቃ ተቀመጪ። ወተሻለሁ
ኢየሱስ አልተመቸሽም? አልተመቸሽም? ከማን ጋር ነው የምታወራው? ያለቅላት ነው። ልስቃለሽ? የኔ ቆንጆ ልስቃለሽ? ኧረ በእናትሽ ውረጂ እና ትወርቂ አንቺ። ትወርቂያለሽ። ማነሽ አንቺ? ማነሽ? እብድ ነች እንዴ ልጅቷ? በኢየሱስ የኔ ቆንጆ እንዳትወርቅብኝ። ውሃ ነው ውሃ ነው እዚህ ጋር ትወርቅብኛለሽ። ውሃ ነው ጸጊ። ልታወድቂያት ነው እንዴ አንቺ? ምን ሆነሽ ነው? ምን አቅላታለሁ እኔ እንደዚህ ነው የገባችው። እንደዚህ ፈልገሽ ነው? እንደዚህ ቀይ ልጅ አንቺ ልጅ እያሾፍሽ ነው? እየቀለድሽ ነው? ነይ ልጫወት። ምን አቅላታለሁ? ወዴት ነው የምትሰቀይው? ነይ እንጂ አንቺ ቤት ትወርቅብኛለሽ። እኔ እኮ ትወርቅብኝ ይመስለኝ ነው። ቆንጆ እሺ ምን ልጫወት? እየቀለድሽ ነው? ምን ልጫወት? አንቺ ልጅ እየቀለድሽ ነው? እየቀለድሽ ነው? ጽጌ ማንሽ? አትንከኝ አትንከኝ አትንከኝ። እንደዚህ ነው የገባችው። እየሮጠች ነው ደግሞ የገባችው። እሺ እየቀለደች ነው። ምን አቅላት? እየቀለድሽ እንዳይሆን ብቻ ሰኛ በትሻ በብጭ አንቺ አንቺ ማነሽ? ማነው? ማናት? ማ ቤቴ ወዳው አንቺ ምንድን ነሽ? ላይ ቤቴ ወዳው ምን ላድርግልሽ? አሉ ነስቲ ቆይ ልቀቀኝ። አንቺ ማነሽ? ለጫወታ ነው ልጅቷን ለጫወታ እንኪ ደስ ይበለኪ። ውጽ ከጋዛ ውጽላይ በቃ ውጽላይ ደስ ይበለኪ። ወደ ውጽላይ አይትኸዲ عارف تقمط متقمط هنا يا عارف تقمطي حازية በቃ ምንድን ነው የምትቀበለው አንቺ? ጸጊ እንኪ ደስ ይበለኪ። ትግርኛም ትችላለች። ማን ቤት ይታይሽ? አንቺ ጸጊ እሺ ተይ ቁጭ በይ በቃ። ያማታል እንደ አንተ አትምጪ በቃ አትምጪ። ያፈረን እንደ አትምጪ ኢየሱስ አንቺ ጸጊ አትምጪ። ያፈረን እንደ አትምጪ በቃ ብትቀመጥ ከሆነ ከማን ጋር ነው የምታወሪው አንቺ ልጅ? تريالله تقولع تربشنلا ريخيا تقولع تخم تقبر لا انت لو ترو رابط بيبا ماري وانت شديج من ونش نو من ونش مانش جيبي አልታይም አከሙድ ያዘች እየቀዳሽ ነው አጸቂ እስቲ በስማም በይሽ እንደዚህ በስማም በይ ዝም ብለሽ በስማም ወልድ በይሽ እንደዚህ በስማም በሊ በስማም በሊ ታይ ማን ተብኪ ያለኻ ልዛ በስማም በሊ ታገሽ ተብኪ ያለኻ እንደዚህ ቆይ እንደዚህ በይ ጽጌ ከማይካ ከማይካ በኢየሱስ ከማይካ አመለሰት ነኝ። አመለሰት የምን አመለሰት ነው የምታወሪው?
ውጭ ከማን ጋር ነበርሽ? አትረብሻት። ማንን ነው የምረብሻት? አልተመቻትም ልጄ። እኔ ልበልልሽ? እሺ እኔ ልበልልሽ? በስመ አብ አሚት ነሽ አሚት አሚቱ ቁጭ በይ። እሺ ተይ፣ ወሬ ነው የምትይዥው። ምን ሆነሽ ነው የመጣሽው? ንገሪኝ። ልጄ ናት እያረገዘችብኝ ነው። በቃ ቀስቅሳት ላስተኛት። ይሄ እኮ ምንም የለም እኮ ትራስ እኮ ነው፣ ባዶ እኮ ነው። አረ ልጄ ትጥያተና እንደ አንቱ ነው። አመለሰት ነኝ አመለሰት ቤት ናት። እሺ አመለሰት ከመይከ ጸበል ትወስዳት። አንተ ጸበል ትወጃለሽ? የምን ጸበል ነው የምትይው? የምን ጸበል? እኔ አበድኩኝ። ኢየሱስ ስም። እሺ ተይው፣ አትሄጂም በቃ። እስኪ ነይ ቁጭ የምን ልጅ ነው የምታወራው? ይቺ ይሄ እኮ እንትን እኮ ነው። ይኸው እዚህ ጋር ማለት ይሄ ሁሉ ልጅሽ ነው። እሺ ይሄ ሁሉ ልጅሽ ነው የሚሆነው። ከጭራርክሽ ትወድቂያለሽ፣ ትሞቻለሽ። ከዚህ ልጅ አይደለችም። ይኸው በቃ ይሄ ሁሉ ልጅሽ ነው። እሺ አወል ደግሞ ማን ነው? እሺ አወሊ አይስማዕን ለብለሰተ አወል ማን ነው? ጆሮ አወል አሚቴ ሱቁታ በሪ ያረደያ ወይ ያረደልኝ ወይ ለይማ ጸልይልኝ። ስለዚህ ታውራኝ ልጅ ገዛይ ኸደ ነው እሺ መጣሽ ገዛይ ኸደ ደግሞ ገዛይ ኸደ ነው ቤትሽ ገዛይ ኸለኹ በኢየሱስ ስም ወደቀች ልጅ አንቺ እንዳትወርቂ ገዛይ ኸደ ማለት አሚቴ ገዛይ ማን ነው? እኔ ምን አውቃለሁ? ረሲዕ ገዛይ አመለሰት እሺ ብለሽ እንዳትወርቂ ከአብዚ ኩፍኩፍ ስብርብር አይገባልም። ጽጌ ተዚ ወሪዳ ስብር አመለሰት ነኝ አና አመለሰት ነኝ አመለሰት አወልኪ ጾይኒ አወል ማን ነው? ስለምን አወል ነው የምታወራው? አቦል የቡና አቦል ነው ልስጥሽ። ጽጌ አነ ማነ አመለሰት አመለሰት ምንድን ነው ሳታይቲያ? ልጄን ቡና ትጠጣለች። ልጄን እያለቀሰችብኝ ነው። እሺ እንዳትዪ ባረ ትገለናለች። ኢየሱስ እንደ ቀጥልሽ ክስ ልጨምርበት ቡና ላይ ምን ይሰራል? እኔና
ቁጭ ብለዋል። ስለምን ከሰል ነው የምታወሪው? ወንነት ሰጣት እኮ ነው ለልጄ በየተሰብሮ ደግሞ ያምሻል እንዳንቺ ልጅ የእስክስታ ሰይጣን ነው እንዴ? ልትዘፍኒ ፈልገሽ ነው እንዴ? እኔ ቆንጆ ልጅ አሁን አምለሰትና አሚት ዘፈን ሊሰሙ ነው። አንቺ ደግሞ ዘፈን ያላቸው እሺ። ትግርኛ የኔ ልጅ ትግርኛ ልትዘፍን ነው። አምለሰትና አሚት ትግርኛ ልትዘፍን ነው ልጄ። ዘፈን ያላቸው صدق أورد يا تقولته والله هذا تقول صدق والله تقول أصد هذا تي يبال بعد سباقر أتقول أورد عمله تغسل اسكي ما أقدر خير قدس أبزينا بنوالي انت تومات اللي يدري بنوالي تروح لما اللي درفوا على الخف درفوا قف هبط هذه عسي ولا تاني صدق أورد يا تقولته والله هذا تقول صدق والله تقول عسل قبر ነው ምን قبر ላይ ጽጌ አንቺ እንዳትወድቂ እሺ እንዳትወድቂ ጽጌ ነው እቺ ዘላትኝ አንቺ ልጅ ያዝ ጠበቃ አርጊኝ ያዝ ጠበቃ አርጊኝ የቀረው ቀርቶብኝ ኧረ ተይ አንቺ ልጅ ያዝ ጠበቃ አርጊኝ ያዝ ጠበቃ አርጊኝ የቀረው ቀርቶብኝ የመቀነትሽን የወገብሽን ልክ እኔ እንደው ባወኩትና ከእንግዲህ ሰዋልክ እመጣለሁ ብለሽ ምነው ዘገየሽ ተናፈኩኝ ብለሽ ምንድነው ሰሪ ልጅ የት ነው ያለችው? የምን ልጅ ነው ታሪክ ልጅ ብድናት እንደ በኢየሱስ ባክሽ ነው ሙዲ ይዘሽ ነው አይገርም ምንድን ነው የፈለግሽው? ወይኔና ቀጣይ ያወጣላ አረ ነይ በቃ ተይው ይተኛ
اسمع والله اسكت اسمع ምን ሆነሽ ነሽ? ቁጭ ነው ያልና በመጀመሪያ አቶ ኤፍሬም እንዲዘህሊና ማወራችሁ ጉዳይ አለኝ። ሰላም እንዴት ናችሁ የኛ ውድ ቤተሰቦች? አሁን ታየሽ ካሜራው። ቅድም እብድ ነበርኩኝ፣ አሁን ትንሽ ተሽሎኛል ጸበል ምናምን ከተደረገልኝ በኋላና አታ አብሪኮና አቶ ኤፍሬም በአምለሰትና በአሚት ስም ተቀጥለዋል እና ቤተሰቦች አሚትና አምለሰት ታልህራ ያው አውዝኝ አክልሽም ከን ይወልክን ነው ያው ነፍተን ከዝናኔኩም ባዲ ዝል አክድ ዝኽል ማይና ግዛገረና ምንም ነገር ይሆንክ ያው ከምስ ፈልጥጎ እዩ እህቴም የለችምና እነሱ እንዳሉኝ ቤቱ ትርምስምስ ስለወጣ በእናትሽ ነይ ያስተካኪ እራት ስርልን ምናምን ያሪና ክላስ ውስጥ ስለነበርኩ ትንሽ ቆይቼባቸው ነው የመጣሁትና ያው እኔ ያሰብኩት እነሱም ያሰቡት ቤቱ ለማስተካከል ነው። ያው ገና መንገድ ላይ የመጣሁኝ እስኪ ለምን እንደዚህ አይነት ነገር አላረጋቸው በሚል ነው ከድብርት ላስወጣቸው በሚል ሐሳብ ነውና ለእናንተም ያዝናናችኋል ብዬ ያሰብኩት እንኳን ካሜራ እየለሽ ይያዝልሽ እና አመሰግናለሁ። ለራሴ እያሳቀኝ ነው ድጋሚ እንዴት ነው እንደዛ ያንኩት በምን የጅል ቀል አምለሰት አሚት ይዘሻት ነኝ ይጂ እና እነሱም ትንሽ ተፈሰጭቷል ማለት እንደዚህ ማይቶኛ ያቆም ምናምንና እንዴት ነበር ምኑ እብደትሽን እንለካለሽ ነው ጨረለኝ እየቀለደች ነው ለተኛ ዘጌ በእናትሽ ናች ማራ ጉዳይ አዲስ ነገር አለ እና ነገር አለ ተመለሰት እንዳትይው አለለም እንዳነቅሽ እሺ ነይ አላመነኝም በቃስቲ ይቅርታ አድርጉልኝ ትንሽ ለቤተሰቦች ከድብርት ላስወጣቸው በሚል ነው። አንተም ዶብር አላቃለው ወንድሜን ታዲያ አመለሰት ያልሽኝ ነው ከድብርት ወጣ እኔ አመለሰት ነው እሺ አሁን የምትፈልገው ነገር ተናገር። ቡና ከፈልግ ቡና ፈላለሁ በዛ ከፈልግ ምሳ ከፈላለሁ ይቅርታ ተደርጉልኛል ተደረገልኝ ካውማ አረፋ ብቻ አረጋለሁ አጨነቅ አለፈን አሚት አመዳ ቻውሽ በቃ ይመችው ፎቶኩሚና ቻባለብስ ይመችው የሚፈቱኪና እብዲ ናይ ገዛ መጥና አባላሽና አራበሽና አባላሽቲና